ማን ነው? አይደለም እኮ እኔ ልጅ እና ማን ነው ሰባብሬ የምትይው? አንተን እኮ አይደለም ሰባብሬን ነው። እኔ ሰባብሬን ያልኩት ሰባብሬ አዳነች። እሺ ወይዘሮ ማማ ዝናሽ ሲቪሽን እንዳየው ከሆነ እንግሊዘኛ በጣም እንደሚችልና ፐርፌክት እንግሊሽ ያሳያል። አዎ እችላለሁ። የስ ለአንድ ደቂቃ እንግሊዘኛ ካወራሽልኝ ደሞዝሽን 10,000 ብር አደርግልሻለሁ። 10,000? የምርህን ነው? ማልልኝ። ችግር የለውም። ስለ ቤተሰቦችሽ ንገሪኝ። ዩር ፋሚሊ። እሺ ዝግጁ ነኝ። ደቂቃውን አስጀምሬያለሁ። ማይ ፋዘር ዴድ። ይቅርታ፣ ፈጣሪ ማረው። አሚን። ይቅርታ አባዬ፣ የ10,000 ብር ነገር ሆኖብኝ ነው። ኤንድ ማይ ማዘር ዴድ፣ ማይ ሲስተር ዴድ። ዋት አባውት ዩር ብራዘር? ወንድምሽ ዴድ ማለትም እንዳለ ቤተሰቦችሽ ሞተዋል። ታዲያ ፈጣሪ ያለው ነገር ነው። እኔ ምን ላድርግ? እሺ በቃ ስለራስሽ ምንም ነገር ይሁን አውሪ። እሺ ፈጣሪ ካለ አይ አም ዴድ። ደቂቃውን ያው እንጂ 10 ደቂቃ አለፈ እኮ። የፈጣሪ ያለ ከነገ ጀምሮ ስራሽን መጀመር ትችያለሽ። እሺ በቅድሚያ ግን አንድ ቀን እረፍት እፈልጋለሁ። ስራ መች ጀመርሽና? ደግሞ የእረፍትሽ ምክንያት ምንድን ነው? ማይ ፍሬንድ። ምንድን ነው? ምን ሆነ? ዴድ። ዛሬማ መዝረፍ አለብኝ። ሰውዬው ጠጅ ቤት መሰለህ እንደ ዘው ብለህ የምትገባው? ሴትዮ የመረረኝ ሰው ነኝ። ያለሽን ብሰጥኝ ይቻላል። እኛም መሮናል። ሱካር ቅመንበት ነው። አንተም ሱካር ቃምበት። ሴትዮ ቤት መኖር አልፈለግሽም እንዴ? አለመተዋወቅ ባይሆን አንተ በህይወት መኖር አልፈለግክም መሰለኝ። ይቅርቦት ማዘር። ምንድን ነው ማየ? ዝም ብሎ ነው ልጄ። ግባ በቃ። አንተ አታስፈልግም። ራሴ በቃለሁ። በኋላ ሬሳ ታነሳለህ። አንተ ሰውዬ በክብር ብትወጣ ይሻልካል ነው። ኃይል ልጠቀም። ተጠቀሙ። ምን ሊያመጡ? አይ አለመተዋወቅ። እንደ ደግሞ በሰላምታ ጀምረው። ምን የኔ ልጅ ምንድን ነው ያዝከው ነገር? ብቻ ለብቻ አይሻልም? አፎትን በጣም ከፈቱ። የኔ ልጅ ሬሴኔ ሳይሆን አይቀርም። ጉደኛ አለው። እኔ ከስር ያለው ስራ መስራት ፈልጋለሁ። ብድር የሚያበድረኝም የለም። ምንም አታገኝና አንድ ሁለት አሉ አልልህ እንዴ? ራየር ሴትዮ ያዘችው ሻንጣ። እዚህ ውስጥማ ብዙ ብር ይኖረዋል። እንመንጭቃታ። ተዘጋጅ። እንዴ ማዘር ለምን አሯሯጡንም? ሻንጣው ባዶ ነው እንዴ? ባዶማ ባዶ አይደለም። 500,000 ብር አለ። እና ታዲያ ለምን አላሯሯጡንም? እንደማልደርስባችሁ ስለማቅ ነዋ። እና ታዲያ እድልሽን እኮ ዝም ብለሽ መሞከር አለብሽ። ዝም ብለሽ ተስፋ መቁረጥ የለብሽም። እናንተ ሌቦችም ናችሁ፣ መካሪዎችም ናችሁ። አይ ማዘር፣ አሽሙሮት ግን በጣም ከባድ ነው። አንድ ነገር እንስማማ። በሩጫ ካሸነፋችሁ ሻንጣውን ውሰዱት። እንዴ እቺን አሮጊት ማሸነፍ ያቅተን እንዴ? እንሽከዳለም። ኧረ እንሽከዳለም። ይሄው ሻንጣው 1 2 3። እንዴ እቺ አሮጊት ሰራችልን። ጉዳ አረጋችን። እስኪ እንብላ። ምንድነው? ቆይ እኔ እኮ ሳልበላ እሱ ቀድሞ ባይኑ በላ። እንዴ ምንድነው የምታፈጥብኝ አንተ ሰውዬ? ልበላይ ነው እንዴ? እኔ ነው ምን አሉኝ ማዘር? እንዴ እንብላ ማለቴ ነው። ባህላችን አይደል? ቁጭ በል እኔ ልጅ ቁጭ በል። እሺ ፈጣሪ አንተ ወርደ ማፈር የለውም እንዴ? እንዴ አመረረ ሊበላ ነው እንዴ? እንብላ። እሺ እንብላው። የፈጣሪ ያለ ምን እኔ ልጅ ፊቴን አየከው? ምን እንዳስመሰልከው? ወጥ የተሰራበት ድስት ይመስላል እኮ። ይቅርታ ማዘር፣ በጣም ስለራበኝ ነው። ምን ነው ታዲያ? ከተፈጠርክ እስከ ዛሬ ድረስ አልበላህም እንዴ? ኧረ አንተ ልጅ ቀስ በል። ምንድን ነው 3 አፍ ነው እንዴ ያለክ? ይሄ ያስከው ጉርሻ እግሬ ላይ ቢወርድ ሽባ ነበር የሚያረገኝ። ተመስገን። እችን እንኳን ልቁረሳት። እንዴ ወላሂ እጄ እኮ ነው። እጄን ከምበላ ይሄንን የእንቱን ጣፋጭ እኮ ብላ። እንዴ ጩኮ የት አመጣሽው? ደውዬ አዝዤ ነዋ። አንተ የሚጣበቅብክ ለማንኛውም ፕሮግራም መደወል ብቻ ነው። ከዛም በኋላ በአሪፍ ሁኔታ ይዘጋጅልሃል። ዋው ደስ ይላል። ይሄንማ ቤት ወስጄ ልብለው። ይሄንንም ወስደህ ልበላ? አዎ ምን ነው አበዛኸው። ይሄንን ብላ። እንዴ ራየር ሴትዮ ያዘችው ሻንጣ። እዚህ ውስጥማ ብዙ ብር ይኖረዋል። እንመንጭቃታ። ተዘጋጅ። እንዴ ማዘር ለምን አሯሯጡንም? ሻንጣው ባዶ ነው እንዴ? ባዶማ ባዶ አይደለም። 500,000 ብር አለ። እና ታዲያ ለምን አላሯሯጡንም? እንደ
እንደማልደርስባችሁ ስለማቅ ነው። እና ታዲያ እድልሽን እኮ ዝም ብለሽ መሞከር አለብሽ። ዝም ብለሽ ተስፋ መቁረጥ የለብሽም። እናንተ ሌቦችም ናችሁ መካሪዎችም ናችሁ። አይ ማዘር አሽሙሮት ግን በጣም ከባድ ነው። አንድ ነገር እንስማማ። በሩጫ ካሸነፋችሁ ሻንጣውን ውሰዱት። እንዴ እቺን አሮጊት ማሸነፍ ያቅተናል እንዴ? እንሽከዳለም። ኧረ እንሽከዳለም። ይሄው ሻንጣው 1 2 3 እንዴ እቺ አሮጊት ሰራችልን። ጉድ አደረገችን። ምንድነው አስተናገጀለም እንዴ? አቤት አቤት። ያ ሁሉ ሰዓት ቁጭ ብዬ እንኳን አንድ ሰው መጥቶ አያስተናግደኝም። እኔ አመጣውን ልታዘዝ። በረኪና ከውስጥ ነው ከውጪ? እዚህ ቤት ጁስና ኬካችሁ አሪፍ ነው። አይ አለቃ እኔ ምን አውቃለሁ? መቻቅም ሰው እንዴ በቃ ይሁን ይዘሽ ነይ። ይሄው ያጣፍጥሎት። አስተናጋጅ አቤት አቤት። ይሄን ነገር ግን ቀምሳችሁታል? ጁስ አይል ኬኩ ደግሞ ምንድነው? ቀምሳችሁታል? እኔ አሁን ይቀየርልኝ። አይ አለቃ ይቀየርልዎት ነበር ግን ጁሱንም መጠጡት ኬኩንም በወደሱት። ወይኔ ገንዘቤ። እውነት ብቀምሽ ኖሮ እኮ አይጣፍጥም ነበር። እስኪ ዝም ብዬ ልቅመሰው። እንዴ ይሄ ነገር እስኪ ጁሱም እንደዚህ ነው እንዴ? እና አሁን ይጣፍጣል? ቀላል ይጣፍጣል። ከቤቴ ሽሮ ይሻላል። ወይኔ ኪሳራ። አሪፍ ደስ ይበም ከፍለስ የኔ ማማ ዝናሽ ልጅ ነው የሚለፋው። ደሞ እኮ መላከፍ ብቻ አይደለም እማዬ፣ እና ሁሌ ከስራ ስመለስ ሰፈር እየጠበቀ ያስቸግረኛል። ጭራሽ በሰፈራችን ዛሬ ብቻ ሳይኝ አለቀው። ሰላም አሉ ማማ ዝናሽ። ምን ሰላም አለ? በገዛ ሰፈራችን የማንም ወጣት እያስቸገረን። እንዴ ማን ነው? ቾምቢ ነው። ቾምቢ ላይ ሰፈሩ? አዎ ቢቀርባችሁ ይሻላል። ሽንታሙላ እኔ እስከትቅጭ ራሴን አስከብራለሁ። እማዬ ያውና እኮ። የቱ ያ? አዎ ራሱ ነው። ምንድነው የሚያክለው? ይሄማ በመንግስት ቀለብ እንጂ በቤተሰብ ቀለብ አይመስለኝም። ምንድነው እማዬ ፈራሹ እንዴ? መቼም አልፈራው። ድንገት ዱብዳ ሆነብኝ እንጂ። እናትሽን ይዘሽ መምጣትሽ ነው? ሰላም ነኝ ልጅ። አንተ ነህ የኔ ልጅ ብታስፈራራት? አዎ እንደውም ደጋረክ ምታስፈራራት ጣ እንዴ እማዬ ፈርተሽ ነው እንዴ? አልፈራውም። ታፈገፍጊና እኔ እናትሽ አራው ኮዳንኩልሽ ልጄ። የኔ ልጅ ተረጋጋ። መጀመሪያ ምን ነኝ የፈላብኝ? እሺ ልጆቱን ይድሩኛል እንዴ? አዎ የኔ ጨዋ። እኔ ለአንተ ታላቋንም ታናሿንም እድርሃለሁ። ከዚህ ብቻ ወርደን ተስማምተዋል። ምን አማራጭ አለኝ? ከዚህ በኋላ እኔ ነኝ ልጆችን በታክሲ ወደ ስራ ማመላለሳት። እድሜ ለያንጎ ያንጎ አለላት። ያንጎ? አዎ በዛ ላይ ዋጋቸው ተመጣጣኝ ነው። ይሄን ያህል? እስከ 30% ባነሰ ዋጋ የተሻለ ጉዞ መጓዝ ይችላሉ። ያንጎ አዲስ 30 የሚለውን ፕሮሞ ኮድ በመጠቀም የመጀመሪያ ጉዞ ላይ 30% ዲስካውንት ማግኘት እንደሚቻል አታውቅም? ይሄን ተግባራዊ የሚሆነው አፕሊኬሽኑን አውርዶ ሲጠቀሙ ብቻ ነው። ያንጎ በጣም ነው የሚገርመው። አዎ አንተም በጣም ነው የምትገርመው። ያልኳችሁን ነገር አስቡበት። ቆይ አረ ይቅርብሽ እማዬ። እንዴ ለኔ ጩቤ ይሄ በቂ ነው እንዴ እማዬ? አሁን እንጀራና ዳቦ ልገዛ ነው። ፔስታል ተከልክሏል። በምናችን ልንይዘው ነው ወይ በቃላችን ልንይዘው ነው? አንድ እንጀራና ለአንድ ዳቦ መዳበሪያ ይዘልን ነው። ተሰቃየን እኮ ባለሱቅ። አቤት ማዘር ምን ፈለጉ? እንጀራና ዳቦ ፈልጌ ነው። አዎ አለ። ዳቦም ጨምሯል፣ እንጀራም ጨምሯል። ስንት ገባ ደግሞ? ዳቦ ከ10 ብር 30 ብር ገብቷል። እንጀራ ከ30 ብር 50 ብር ገብቷል። አንድ ዳቦ 30 ብር፣ አንድ እንጀራ 50 ብር። አዎ እንጀራና ዳቦን ያቦካችሁ በናፍጣ ነው እንዴ? ፈጣሪ አሁን በ600 ብር ቤንዚን እየገዛ ምን አይነት ኑሮ ነው የምንኖረው? ቤንዚንማ በዚሁ ከቀጠለ ኖር ናታ። እንደው ቀብር ረፈደብን። በዋጃጅ የሚሸኘን አንድ ሰው እንጣ። አረ እንደውም ይኸው የጎረቤታችን ልጅ መጣች። እሷ ተደርሰናለች። እንደውም ገላገለች። አረ እንደው አቁሚልን ያጅ እንደው ተገላገል። አውፍ ተገላገል። ወይ ጎረቤታችን ይኸው ቀብር ረፍዶብን። ልብስ ስጭን አድርሽን ሸኝን። በእናትሽ ሸኙኝ። አው ባክሽ ብር አልያዝንም ሸኝን። እሺ አሁን ልሸኛችሁ። ኑ እሸኛችኋለሁ። ያ ሸኟችሁ። ለቅሶ ቤት ሰራችልን። በራብ ከመሞት እዚህ ገብቼ እድሌን ልሞክር። ፈጣሪ ሆይ አንተ ውርደን። ሰላም ነው ማዘር። እኔ የምልህ ፍራፍሬዎች ፈልጌ ነበር። አረ ማዘር ሁሉም ነገር አለ። አቮካዶ ኪሎ ስንት ነው? 200 ብር ነው። ጣዕሙ ግን አሪፍ ነው። እንዴት ልወቀው? አረ አሪፍ ነው። እንደውም ቅመሱት። አሁን እድሎችን ልጠቀም። እስኪ እንቅመሳት። እንዴ ጭራሽ በዳቦ ነው የሚቀምሱት?
አሪፍ ነው። እና ሙዛችሁስ አሪፍ ነው? አዎ አለ። ኪሎ ስንት ነው? 80 ብር ነው። እስኪ ንቅመሳታ። ይኸው እቺን ከበላውም የዛሬም ሳከቻለ ፈጣሪ እንደፈለገው ያበላል እንዴ። አንድ ኪሎ ብቻ ለምገዛው ሁሉንም ቀመምሳ ልታከስለኝ ነው እንዴ? ፍራፍሬዎቹ አሪፍ ነበር። ዋጋ ስንት ነው ያልከኝ? አቮካዶ ኪሎ 100 ነው። ሙዝ ደግሞ ኪሎ 80 ብር። እንደዛ ነው እንዴ ያልከኝ? ውድ ነው፣ ይቅርብኝ። ስሙ፣ የዘንድሮ አንሰማ የሚሰማችሁ መሰላችሁ? አራቱንም ዋንጫ ነው የሚጠራርገው። አሁን መድፉን አሰርተናል። አከታትለን ነው የምንተኩስባችሁ። ፎቃቀሁ ምን ሰማችሁ መስሏችኋል? ወያሊት ሻሺቷ ምን ነው? ከላይ ደግሞ ልብስ አታረጊም እንዴ? ኧረ በእናትሽ ታሪክ ያለው ክለብ መናገር ጀመርሽ። ታሪክ 3 ነጥብ ይሆናል። ሚዜ አፍሽ ከፈሽ። ዘንድሮም ደግሞ ከሚዜ ላይ አታልፊ። ሚዜ እሱማ ድሮ ቀረ። አሁን በደገሱት ሁላ እኔ ነኝ ማገባው። ዘንድሮ ፔልሚ ልጉም ሻምፒዮን ልጉም የኛ ነው። ለመሆኑ ግን ሻምፒዮንስ ሊግ ዋንጫ ምን እንደሆነ ታውቃላችሁ? እሱማ እናውቀውም። ዘንድሮ ግን እናውቀዋለን።